ሳዶር ወይ ፍቅር ነው መሲ አሁን እንኳን እንውጣ ከፍቅር ብሷ ያውቃል ግን ስምሽ መሰረት ነው አያውቅም ጌታ መሰረት ጌታ አረምተ እኔ እያስታወስኩ ነበር መሰረት ጌታ ነው ትክክል ስሟ በራሷ ቻናል ላይ ላስተዋውቃችሁ እሺ ሰላም የኔ ቤተሰቦች እንዴት ናችሁ ዛሬ ሳዶርን ናሆምን የትኛው ነው ትክክለኛ ስም ሳዶር ነው አውቃለሁ ሳዶርን ይዤላችሁ መጥቻለሁ ብዙም የሚፈትኑ አይደሉም አንዳንድ ጥያቄዎችን አዘጋጅቼ ይላልው ኦኬ ጥቂኝ እኔ እችላለሁ ሲጀምር በጣም እችላለሁ የሚለው አይደለም ሞራን ነው እሺ አይደለም ካርጎ ፈጥታ እኔ ሲጀምር እችላለሁ በጣም ነው የምችለው ስለምችል እንደዛ ማለት ነው እኔ እችላለሁ ምን የምትጠይቂኝ እሺ ወደ ጥያቄያችን ሄድ እሺ ሙሉ ስምህንና የትውልድ ሀገርክ እሺ ያው ብዙ ያውቃል ግን ሳዶር ግርማ እባላለሁ ተወልጄ ያደኩት ኢትዮጵያ ውስጥ ነው እንዳለመታደል ነው ውጭ ሀገር ቢሆን ደስ ይለኛል ለሙስገድ አዲስ አበባ ነው ተወልጄ ያደኩት ጨርቆስ የሚባል ሰፈር ውስጥ እዚሁ ነው ተወልደከው የት ነበር መስልሽ የሆነ ቲክቶክ ላይ አይተሻል እኔን አንቺን ለሊንና እንትና ዴቭ እኛ ጽናት ላይ ያለ ዴቭ የሚባል ልጅ አለ አራት ምርጥ የሰሜን ሸዋ አክተሮች ብለው ፎቶዎችን አድርገው ለቀዋል አይቼው ልክም ነበር ያሉት ጌታ እኔ አዲስ አበባ ነው ተወልጄ ያደኩት አምኛቸው ነበር አሁን ምንም ለበናቸው እሺ ሳዶር ማን አለ ሳዶር ግርማ ጻፍልሽ ሙሉ ስም እስካያት ነው ኦኬ ሳዶር ግርማ ዋኬን ይባላል ወሰልሽ ለማስታወስ እንደሆነ ገብቷል እሺ ለቤተሰብ ስንተኛ ልጅ ነህ አሪፍ ጥያቄ ነው ገምቺ መጀመሪያ ምክንያት ጠይቅሻለሁ ሰው መልስሽን ተጠንቀቂ ሶስተኛ ነህ ለምን አለሽ ወይኔ ቆይ ታላላቅ ያለ ይመስለኛል ሶፍት አለ የለኝ የሆነ ከታላላቆች እግዚአብሔር ተደረሉ ጌታ መጀመሪያ ልጅ ለመሰለ እንደዛ ያልኩት አስተሳሰብ የሆነ በታላላቆች እገዛ ይመጣ ስለይመስለኝ በማሚና ባባቢ እሺ የመጀመሪያ ልጅ አትመስልም ጌታ ትመስላለህ የመጀመሪያ ልጅ ምንድነው የምለው ሶስት ነን ቤት ውስጥ እኔ መጀመሪያ ልጅ አላዶርና ሮዳስ የሚባሉ ወንድምና እህት አሉ ለሁለት ይቀራሉ እኔ ስወልድ እሺ እኔ ስወልድ ዳና ተላታለው ልጅ የመጀመሪያ ልጅ ነህ ልቀይረልሽ እንዴ አይ ቀጣዩን ጥያቄ ልጠይቅህ ነው እሺ ዝግጁ ነህ እንዲያስፈራል እድሜ ስንት ነው ተቀረስቻለሁ ከዚህ በፊት አሳይቼ ነበር መታወቂያዬን ራሱ እድሜ ስንት ማለት ነው 1991 ነው የተወለድኩት ስንት ማለት ነው አይ ቲንክ 26 ኦኬ 1991 ሚያዝያ 11 ለልት ልታከብሩልኝ የምትፈልጉ ሰዎች ካላችሁ ከስር በማስቀምጥላችሁ ስልክ ቁጥር ገብታችሁ ማክበርና ጊፍት መራል ሚያዝያ 11 1991 ወንድሜ 1991 ነው ለእንትን የተወለድኩት ባይዘው ለዳግማ ትንሳኤ በዚህ አጋጣሚ ስሜ ሳዶር አይደለም ማለት ስወለድ ስሜ ዳግም ነበር የተወለድኩት ለዳግማ ትንሳኤ ነው እኔና ጓደኛ አጠገብ ላጠገብ እውነት የኛና የጓደኛ ቤት አጠገብ ላጠገብ ነው ሶ በአንድ ቀን ተወለደ መቼ ነው ዕለቱ ዳግማ ትንሳኤ ከዛ በኋላ የኔ ስም ዳግም ተባለ የጓደኛዬ ስም ትንሳኤ ተባለ እኔ 8ኛ ክፍል ስገባ ነው የተቀየረው ስሜ እንጂ ዳግም ነበር ዳግም ግርማ ነበር ስሜ ዳጊ ምናምን ማለት ይችላልላችሁ ያልታሰበ ጥያቄ ለምን ተቀየረ ከኪራ ጋር ሞክሽ ነበር ሆኖ ማለት ነው ዳጊ አይገርም ዳጊ ነበር የሚሆነው ስማችሁ አቻስ ቢራቀ ለምን ተቀየረ ማሚ ተወደው ነበር መጀመሪያም ስሙ ከዛ ሮዲ ተወለደች ሲስተር
ከዛ እሷ ልክ ስትወለድ ሮዳስ ተባለች። ከዛ ደግሞ የአምስቱን ታውቂያቸዋለች። ሳዶር፣ አላዶር፣ ሮዳስ፣ ዳናት፣ አዴራ ናቸው። እሷ ሮዳስ ስለሆነ እሱም ሳዶር ይደረግ ተባለ። ደስ ነው አላንገራገርኩም። ደስ ይላል። ይሄ ማትሪክ ልትፈተኝ ስቴት ሚኒስትሪ ከስምንተኛ ክፍል በፊት እኮ ቀላል ነው ስም መቀየር። ከዛ በኋላ ጋዜጣ ምናምን እንደዛ ነው የተቀየረው። ስለዚህ ዳጊ ብላችሁ ጥሩኝሽ። በተስማማችሁ ጥሩት። አሁን በፈለጋችሁት ዳጊ ማለት ትችላላችሁ። ሳዶር ማለት እንግዲህ ሳዶር ማለት እንኳን ዳጊ። ሁለቱን እንጠብቃለን ካንተ ያቀሩት። ኦኬ ልጆቹ ነው ቻል። እሺ አምስተኛ ጥያቄ። አራተኛ ነው አምስተኛ? አራተኛ ጥያቄ። ብዙ ነው እንደሚቀረኝ ሲና ያለ ጸባይ ታግ። እሺ ወደ ትወና የገባበት አጋጣሚ እንዴት ነው? እሺ ኖርማሊ በፊት ላይ ይሄ እንዴት ነው ትምህርት ቤት ውስጥ ይሄ ሰልፍ ላይ ምናምን የለም መድረክ ላይ ተወጥቶ የሚሰሩ እንትኖች እንደዛ ሰራ ነበር። መቼ በጣም ልጅ እያለሁ እና ላይክ ደስ ይል ነበር። ይሄ የሆነ ፕሮግራም ሲኖር ወይ መምራት ምናምን ግን ላይክ ልጆች እያለን ነው። እና ከዛ በኋላ ያ ስሜቴ ወደ ምን ተቀየረ? ወደ ሞዴሊንጉ አይደለሁ። ፎቶ ሞዴል ወይ ፋሽን ሞዴል መሆን ነበር የምፈልገው። ያው ትምህርት ደግሞ የተማርኩት ኢንጂነሪንግ እና ማርኬቲንግ ነው ግቢ ማለት ነው። ያለኝ አጋጣሚ ስወጣ መስራት ነው። ተመርቄ ስወጣ ሞዴሊንግ ጀመርኩ። መጀመሪያ የጀመርኩት ሞዴሊንግ ነው እና በሞዴሊንጉ ሰርቻለሁ የተወሰነ ጊዜ። ከዛ በኋላ ትወና እንዴት ነው ላይክ የሆነ ሰዓት ላይ የለም ይሄ ጉርምስና ቢው አላውቅም ብቻ የሆነ ታይም ላይ ብቻ እንትን ትያለሽ። በዙሪያም እንደዚህ አይነት ሰው አልነበረም። ጀስት ውስጥ ያለ ግን ማንጸባረቅበትም ሰውን ቦታም አጋጣሚም አልነበረኝም። ትወና መስራት ጀመርኩኝ ማለት ነው። ሞዴሊንግ ነበር ግን መጀመሪያ ላይ የምሰራው ሞዴል ነው። ባይዘው ተቀምጠን እዚህ ጋር እኩል እንመስለን። ወይኔ በላቸው ቆመሻል። ኦኬ ቁጭ ብላለች። በራሴ ዩቲዩብ ሰው ያመጣው የምሰደብ ሰው ነኝ። እኛም ምስኪን ሰው ነው። ስለዚህ ሞዴል ነበርክ እና አንቺ ሞዴል እኮ ነበርክ። ወደ ሎንኩብሻው ሞዴል ነበረ እና ከሞዴል ነው ሽፍት ያደረከው? ካይንድ ኦፍ እንደዛ ነው። ደስ ይላል። ሞዴሊንግ ትወና አንድ ላይ የሚሄዱ ነገሮች ናቸው። ደስ ይላል። የመጀመሪያ ስራ ምንድን ነው? የመጀመሪያ ስራ በስራት አሁን ማለት ዲያሎግ ሳይኖረኝ የሰራኋቸው ስራዎች አሉ። ኖርማሊ ለመታየት ይሄ ፕሮዳክሽን ለመታወቅ ምናምን የምትሰራው አይነት ስራ አለ እንደዛ አለ። ግን በስራት ዲያሎግ ኖረኝ የሰራሁት ከነዴፍ ጋር ነው። ርዕሱን አላውቀውም። ኖርማሊ ይሄ ረጅም ርዕስ አለ አይደል? እንትን ያለችው እንትን ምናምን ይሄ ገላ እጇን የሰጠችው ግለሰብ መጨረሻ እንደዛ ነው ርዕሱ። ብቻ ከዴፍ ጋር ነው የሰራሁት። ስለዚህ ርዕሱን አታስታውሰው? ስለ ህይወት ላይ ነው ብቻ ምሮ ያለችው እንዳይወጣ እሱማ አሁን የሰራነው ቅርብ ጊዜ ነው። አመትም አይሞላው ወራት ይሁን። እሺ እንዴት ነው ርዕሱን የማታስታውሰው? ጌታ ነው ርዕስ እኮ ስም አልነበረውም። ተከታታይ አንድ ነው ረጅም ርዕስ የሚሰጠው። አስታውሽ ይነገረን። ረሳሁት። ወደ ቀጣዩ ጥያቄ እንጂ። እሺ የምትወደው አንድ ሴት እና አንድ ወንድ አክተር ከቆይት ነው ከፈለከው? ከቆይት ኖርማሊ የቆይት አብዛኞቹ ይችላሉ ማለት ጎበዝ ናቸው። ከልምድም ከትምህርትም ከምንም የመጣ ነውና ደስ ይላል። በጣም ጎበዝ ናቸው። ስናያቸውን ያደግነው ስቲል እናያቸዋለን። አብዛኞቹ ጎበዝ ናቸው። እና ግሩም ኤርሚያስ አሉ እና አለማየሁ ታደሰ አንድ ልታጣኝ ነው። አንድ ነው ያልኩት። አንድ ወንድ አንድ ሴት ጭራሽ ልዘረዝርልኝ ነው። ከባድ ግሩም ኤርሚያስ በጣም ጎበዝ ነው። አለማየሁ ታደሰም ጎበዝ ነው። ማንዴላም ጎበዝ ነው። ራሱን እያወጣ ነው። ሁላችሁም ትችላላችሁ። ሴቶቹ አይችሉም እኮ ለመጣልሽ እኮ ነው። ከሴትም አሉ እነ እድል ወርቅ እና ሀናን ታሪክ እነ መስከረም አበራ
አንድ በሉልኝ። ገና አብራራ ምንድን ነው ያልኩት? አንድ ደቂቃ አለኝ አየር ሰዓት። ጥያቄ ምንድን ነው? ታጠይኝ ነው። እሺ ምረጥ። እሺ አሁን እነዚህ ጎበዝ ናቸው ብለሃል። አንድ ወንድና አንድ ሴት ምረጥ። እሺ ድል ወርቅና ገሩ። ሁሉም ይችላሉ። ለእኔ ሁሉም ይችላሉ። እኔን አስመረጣኝ። ለእኔ ሁሉም ይችላሉ፣ ለእሱ ግን ምናምን ልትል። ሁላችሁም ትመችኛላችሁ። ሁሉም ይችላሉ። ያው ለምርጫ ያክል። እሺ እሺ የምትወደው ካራክተር ወይም ብሰራው ይሄን ካራክተር ብሰራው የምትለው የለም? እሺ እኔ አሁን ላይ እንትን ካራክተር ይመቸኛል። የአግሬሲቭ ካራክተር ማለት ብሰራ ደስ ይለኛል፣ ግን ይሄ አንታጎኒስት ማለት ነው። አንታጎኒስት ባይሆን ራሱ አግሬሲቭ የሆነ ካራክተር ጓም ይላል። ኃይለኛ ካራክተር ምናምን ላይክ ግዴታ ክፉ መሆን አይጠበቅበትም። ብቻ ጓም የሚል አይነት ካራክተር ፎር ኤግዛምፕል ፍቅር አላልኩም ካልሽሽ አይ ሰርተህ ታውቃለህ እንደዛ አይነት? አዎ አሪፍ ነው። አዎ ይፈትናል። ደስ ይላል። ይፈትናል፣ ደስ ይላል። ኮሜዲም ደስ ይለኛል። ኮሜዲ ትሰራለህ? ሰርተህ ታውቃለህ? አሁን እኮ መጀመሪያ ሰሞን ላይ እኮ ብድ ነበር። ኦኬ አዎ ጽናት ላይ አሁን ነው እኮ ከምሩ ጋር ስንሆን ምናምን ይሄ የለም ብስለት ምናምን እያለ ሲመጣ ኮሚክ ፓርቱ እየቀነሰ ይመጣ እንጂ ጽናት እኮ ሲጀመር አካባቢ ላይ የኔም የኪራም ተቀራራቢ ነበር ካራክተራችን። ኮሜንት ላይ ነበር ቲክታክ ላይ ምናምን ተቆራርጠው ሳገባ ተረጋጋሁ። ትልቅ ሰው ሆነ አደቤን ገዙ። መሳቅ አልቻልኩም። ተጠያቂ አለ በዚህ መሀል። እሺ ጽናት ድራማ ላይ እንዴት ነው ካስት የተደረገው? ጽናት ድራማ ላይ ዴቭ ነው ካስት ያደረገው። ከዴቭ ጋር ሌላ ተከታታይ ነበረን እየሰራን ነበረው። ከዛ ብሩኬ ሲጀምር ዴቭ ነው ካስት አድርጎኝ ላከኝ። እኔንም ኪራንም ዴቭ ነው ካስት ያደረገን። ጽናትንም ዴቭ ነበር ካስት ያደረገን። ሶስታችን አንድ ላይ ተሰሩ ነበር። የዛን ቀን የተያየነው ሶስታችን እውነት እኔም ኪራም ጽናት። አሪፍ ነው፣ ጥሩ ነው፣ ወደነዋል። እሺ ከኦዲየንስ የተሰጠ ኮሜንት ደስ የሚልም የማይልም ማትረሳው? ሜቢ ወደ መጀመሪያ ሰሞን የሰራኋቸው ስራዎች ነበሩ። ትንሽ ዊርድ የሆነ ኖርማሊ ካራክተር ነው። ያው ህዝብ አሁንም ማወቅ ያለበት ነገር የሰው ልጅ ክፉም ሆኖ ሰራ፣ መጥፎም ሆኖ ሰራ፣ ደግም ሆኖ ሰራ ካራክተር ነው። ባህሪያችን አይደለም፣ የሚጻፍ ካራክተር ነው። እና መጀመሪያ ሰሞን ነበሩ ላይክ ሰው ተበሳጭቶብኛል ምናምን። እንደዛም ሆኖ የሚወደኝ ሰው ነበር፣ ይገርመኛል። ጽናት ላይ ለምሳሌ ጽናት 1 ጽናት 2 ላይ ምናምን ብዙ አይወደንም ነበር። እኔና ኪራ ጽናት እንደፍራታል፣ እኔ ልደፍራት ስል መታኛለች ምናምን። ስሩ ታይም ነው የተቀየረ ካራክተራችን እንደዚህ የመጣውና ጥሩም መጥፎም ኮሜንት አለ። ከሚያስቅ ኮሜንት ውስጥ የሆነ የቲክቶክ ቪዲዮ እየሰራን የሆነች ልጅ በጥፊ መታታል። ከዛ በኋላ ኮሜንት ላይ ገብቶ እና አሁን በፍጹም እንደዚህ ያደርግ እንደዛ ነው የሚለው ኦዲየንስ። በነገራችን ላይ ላይፍ ነው የሚመስለው ሰውየውና በፍጹም እሱ እንደዚህ የሚያደርግ ሰው አይደለም ምናምን ይላልና እኔ አሁን ያዋህ አብዛኛው 95% ጸዴ ነው። መጥፎ ነገር እንዲሁም ባይዘው እኮ ማለት ኮሜንት እኛን ይጠቅመናል። ጥሩም ሆነ መጥፎም ሆነ ላይክ ማስተካከል ያለብንን ነገር እናያለን። እዛ ላይ ዝም ብሎ የሚሳደብ ምናምን ሰው አለ፣ ዝም ብሎ ፍቅሩን የሚገልጽም ሰው አለ። ግን በደንብ ገብቶ የሚያይ ሰው ደግሞ እንደዚህ ብታስተካከል እንደዚህ ብታደርግ የሚል ሰው ጸዴ ነው። ይናገራል ግን ኖርማል ነው። እኔ አሁን የዋ ካራክተር ተሰጥቶኝ እየሰራው ይበልሽ ክፋትሽ ማለኝ ያሰቃየሻት ነበር። እንደዛ ነው የሚሉት። እንደዚህ ነው። እኔ የትም እጄ ሰራ ይላሉ። በቃ አረና አሁን እንደዚህ ነው። ደግሞ አሁን አዲስ እንትን ጀምሬያለሁ። ረብቃ የሚል ቆንጆ ፊልም አይቻለሁ። በጣም የዋህ ነኝ ግን ኮሜንት ላለቅስ ነው እንጂ ሶፍት ጂ ነው የጀመረው። ጥቁር ለብሳችሁ ሳይ ላለቅስ ነው። ኮሜንት ላይ በቃ ምንድን ነው እንዴ የሰራሁት ክፋት ነው እንዴ እስከምል ድረስ ባይዘው አሁን 2 ኤፒሶድ ነው እስክትሰሪ ነው። ከዛ አለቀ። ይወዱኛል። ብሩህ ቲዩብ ላይ የገባችሁ ዩት
እሺ ስንተኛ ጥያቄ ላይ ነን? 11ኛ ጥያቄ ተጠየቅኳት ዛሬ። እሺ እንደውም ብዙ አልፈተንኩም። ከዚህ በላይ ተፈትኛስ? እሺ የማትወደው አሁን ይሄ የኔ ባህሪ ባይሆን የምትለው የራስ ባህሪ ምንድን ነው? እንጃ ምናልባት መጥፎ ከሆነ ይልምታ ሲበዛ ይልምተኛ ነህ? በእርግጥ ሌላ ነው ያለ ካለ ኮሜንት ያስቀምጡ። አይ በነሆም ነው የሚያስቀምጡት። አይ የሚያቀኝ ሰው አያጠፋም። በሳዶር የሚያቀኝ ሰው ኮሜንት ላይ በደንብ ጠብቃለሁ እየገባው ከሰከሰ ጽፊ ገብተሽ እኔ ጥሩ ኮሜንት ሲሰጠኝ አደይ ላይ ማለት ነው ጓደኞቼ አንቺ ነሽ የጻፍሽው ይላል። ለዛ የሚመስለው ሰው አለ። አይ ሰው ባይዘው አሁን ደግሞ ከመጀመሪያ ሰሞን ደግሞ ሰው በደንብ እየተለወጠ እያየው ነው ማለት መጥፎ ካራክተር በተሰሪ ራሱ አይ ካራክተር ነው ብሎ አክሰፕት የማድረግ ነገር ቢውል እያደረገ ነው ሰውና ደስ ይላል። እንደዛ እያየው ነው ማለት ሰው ክፉ ሆኖ ሲሰራ ስፔሻሊ በጣም ከጠላችሁት ያ ሰው ሮልን በደንብ ተጫውቷል ማለት ነው። እኔ እንደዛ ነው የማስበው። አንቺ እንድትጠይ ሆነሽ ነው የሰራሽ ያለሽው ምናምን ሰው እየጠላሽ ነው መጥላትን በለው ምን ብቻ አንታጎኒስት ነሽ በቃ ያን ነገር በደንብ ተጫውተሽዋል ማለት ነው። የተሳለውን ነገር ገባሽ እና በዚህ ልክ ነው የምረዳው። ሰውን ከወደዳችሁ እንትን ካላችሁ ውስጣችሁ ገብቷል ማለት ነው። ሰው ፖዚቲቭሊ ውሰዱት። እኔም ወዳችኋለሁ እነሱም ይወዱኛል ባቃለው ግን እሺ ወደ 12ኛ ጥያቄ እንሄዳለን። ሱስ አለበት አለ ቅዱስ ሚካኤል ምን አደረኩ አሉ 12 ላይ ሱስ አይከብድም? ሱስ አለበት አለሽ? አዎ አለብኝ። የምንድን ነው? የቡና ወይኔ ሰምቻለሁ ከዚህ በፊት። አይ ወንድም ያውቃል። ስንት ዓመቴ እንዴ ቡና ስጠጣ እኔ 12ኛ ክፍል ነው ቡና መጠጣት የጀመርኩት። እንደ አደገኛ እንደሚያጠና ሰው ነቃ ያደርገኛል ምናምን ብዬ በእርግጥ አልፌያለሁ። 12 ቡና ቃል አደረገኝም ነበር በሰዓቱ። ስንት 12 ወደ 7-8 ዓመት እድሜን እየደመረች ነው ያያችኋት። በ12ኛ ክፍል ሆኖ ስንት ዓመት ይሆናል? ከዛ 8 ዓመት ካልኩሌት እናደርገዋለን ቀስ ብለን። ስድስቱስ አይቆጠርም። እሺ ስለዚህ ነቃ ያደርገኛል በሚል ተልካሻ ምክንያት ነው ቡና የጀመርከው? በጣም ያደረገኝ ክርስቶስን ክፍት ነው የሚለኝ ቡናን ካልጠጣሁ በጣም በጤና አዳም። ስለዚህ ወዳጆቹ ቡና በመጋበዝ ጅማ ያላችሁ ወዳጆች ካላችሁ ምናምን ሌላ ቡና ገሬት ነው ይርጋ ጨፌ አላውቅም ማለት ነው። ይርጋ ጨፌ ቡና ሲባል ሰማለ የጅማ ቡና ሌላ ምንድን ነው? በቃ በቂ ነው። ከሁለቱ 5 ኪሎ ከተላከልኝ በቂ ነው። ልትሸጠው ነው እያረፍኩ ነው የምጠጣው። እሺ ስለዚህ በየቀኑ ሳታደርገው የማታልፈው በሚለው ጥያቄ ይካተታል ማለት ነው ቡና መጠጣት። ኦፍኮርስ ሌላስ የለም ማለት ሳላደርገው አላልፍም ይሄን ነገር የምትል በየቀኑ? እንጃ ማለት ያው ሁሉም ሰው ሊያደርገው የሚችለው ነገር ነው እንጂ ከእንቅልፌ እንደተነሳው ያው ሁሉ አሁን ፊት መታጠብ ብለሽ አያስኬድም። ሁሉም ሰው ያደርገዋል። ጥርሴን መፋቅ ብለሽ ማታ ከስራ እንደገባው ጥርሴን ነው መጀመሪያ የምትቆፍ ፊቴን ነው መጀመሪያ የምታጠበው። ሁሉም ሰው ያደርገዋል። ገብቶሻል? ስራ ሁሌ ብሰራ ደስ ይለኛል። አይገኝም ቢዚ በሆን አይገኝም ዛሬ መጣል ታውቁት እግዚአብሔር አለ ቢዚ በሆን ስራም ዋቴቨር ኢት ኢዝ ብቻ ጭንቅላቴም ምናምን ሰርቶ ዘሎ ቤት ብገባ ደስ ይለኛል። ቤት በሆነ የሆነ ነገር ብሰራ ምናምን ብቻ ብደክም ደስ ይለኛል። ለራስ ጥያቄ ፈጥረህ መለስከው። እኔ ጠየቅኩት በየቀኑ የምታደርገው እንጂ ደስ የሚለን ብዬ አይደለም። ይሁን ችግር የለውም። ይሄንንም እሺ ቡና መጠጣት ነው 2 ሲኒ በትንሹ ጨጓራ ምናምን እንደና ነው። ኦኬ ካልጠጣው ነው ጠጣ። እሺ የምትወደው ምግብ? ክትፎ አንድ ነው። ጊዜ ያለ ዝርዝር በቃ በጾም ትሰራለህ ግን ክትፎ ማን ሰጥቶኝ ተገዙም ብራሳቸው። እሺ
በጣም የምትሰራው ምንድነው? ጎበዝ ነኝ ይሄ ምግብ ስሰራ የምትለው? ኩክ በዘው ማድረግ በጣም ደስ ይለኛል፣ ይመቸኛል። ምሰራው ሳን ማልሰራው ልንገርሽ፣ ዶሮ ሰርቼ አላውቅም፣ ዱባ ወጥ ሰርቼ አላውቅም፣ አልወድም። ሌላ ምንድነው? ዱባ ወዳለው ነኝ። ጌታን ምንም ተወዳለች። ዱባ ምን ሲያስጠላ እኮ ዱባ ሲታይ ራሱ። እንዲሁም የሚመስለኝ ምን መሰለህ፣ ዱባ ይሁን አይወደድም ተብሎ ስለተነገረ የተወገዘ አይቶትም በልቶትም የማያውቀው ሰው ብትጠይቀው ኦፍ ኮርስ ይጠላል። አልወድም ነው የሚለው። እኔ አንዴ ነው ይመስለኛል የበላሁት። አክስቴ ድንች ነው ብላ ሰራች። ቱ ቢሆንስ ይጣፍጣል። እውነት ለመናገር ቴስቱን አልጠላሁትም፣ ግን የሆነ ቴክስቸር አለው የሚደብር ሲታኘክ እንደ ድንች አይደለም፣ ስስ ነው በጣም እንደ የፈረንጅ ማንጎ አይነት አለ አይሆንም። እና እንትን ነው ኮስትሪ እንደበረኝ። በቃ አሁን ቆንጆ ተደርጎ ከተሰራ ልሞክር እችላለሁ ስቲል ግን። ስለዚህ እንሞክራለን። ዛቻውን እንጂ እኮ ምሩ ሰርቻ በላለሁ ዛቻ እኔ ልሰራ ነው እሷ ሳትሰራ እኮ ደስ ይለናል። ሰርተህ ብታበላ የምንወደው እኛ ማን ዱባ ስለማለት እንዲህ ነው የምከትፈው። ስታየውም ነው እንደሚያስጠላ። እሺ እና ግን መስራት የምትችለውን አልነገርከኝም። በጣም ጎበዝ ነው። ከፍስክ ጥብስ፣ ከጾም ሽሮ ማለት ነው። ያሰብኩት ከፍስክ እንቁላል፣ ከጾም እንቁላል ፍርፍር ልትል ነው መሰለኝ። ወዳለሁ ግን ሲደክመኝ ነው እንቁላል ለፍጥነት ምናምን ነው እንጂ ሁሌ እንቁላል ብቻ ነው ልጣል እንዴ? ደግሞ እንቁላል ሁሌ ይበለች። ወደ ቀጣይ ጥያቄ። ሳዶር አርቲስት ባይሆን ነጋዴ ምሩ አይ ከዚህ በፊትም ብዬዋለሁ። ምን ይሆን ነበር ነው የምትይኝ? ነጋዴ ምን ነበር የምነግደው? ምንም ከነፍስ ውጪ ምንም እነግዳለሁ። ከነፍስና ከህግ ወጥቶች። አንቺ ምን ትሆኚ ነበር ነጋዴ ባትሆኚ? አረ ነጋዴ አይደለሁም። አሚን አክተር ባትሆኚ ንግድ ላይ ይሄን ያህል ነው ይሽ ውስጥ የገባው። ነግድ ግን አይ ምን ሰው ያዋጣ ይመስለኛል። እኔ አክተር ባትሆኚ አክተር ባልሆን አክተር ከዚህ በፊትም ተናግሬዋለሁ። እሆናለሁ ማለት የማልሆነው ነገር ሳይሆን እሆናለሁ። ከዚህ በኋላ ዘማሪ ነበር ማለት ኦኬ። እስካሁን የሆነ መዝሙር ይኖረኝ ነበር። ከዚህ በኋላም ይኖረኛል። ጠብቁኝ። ይቅናሽ። አሜን። አሜን። እሺ እናስተውልልሻለን። ባንዘምር ድምጻችን ችግር የለውም። ታሸበሽባለሽ። ድምጽ ስታወራ ብቻ ነው አሪፍ ያለኝ ሰው አለ ዘፈን ሰምቶኝ። ስለዚህ ብዘምር ራሱ ኃጢአት ነው የሚሆንብህ ብሎ እንዳዘምር ኦዲየንሶቼን እፈልጋቸዋለሁ። እሺ በስራ ላይ ያጋጠመ የማትረሳው አጋጣሚ? ኦንሴት ነው ይሁን የቤታ ሁሌ ነው የሚነሳ የቤታ ነገር። ቤታን የሆነ ስንሰራ በጣም ሰቀቀን የበዛበት ሲን ነበር። ሁላችንም የምንመታት ምናምን የምንረግጣት ምናምን የምናንቃት ምናምን የለም የውስጥሽ እንትን እያለው የምትሰራ አይነት ስራ ያው ሰው ከውጭ ሆኖ ስለሚያየው እሰይ ሊል ይችላል። ሰንበዲ ሲመታ ግን አብረሽ እየሰራሽ አብረሽ እየኖርሽ ቀላል አይደለም ዝም ብሎ እጅሽን ማንሳትና ከባድ ነው፣ ያስጠላል። ቤታ ደግሞ በጣም ትመታ ነበር። እኔ የማረሳው የሆነ ኤፒሶድ ሜቢ ካየሽው ክፍል 30 ምናምን ላይ በጥፊ መትቻት ኪራ ለምን ትመታታለህ ብሎኝ ይቆማል። መቆሙ አልተጻፈም ግን ስሜቱ ስለሚያምር ልክ ስመታት ለምን ትመታታለህ ብሎ ቆመ። እንደምንቆም አላወቁም ፍሬም ሲሰራ። ዘን ሲቆም እኔም ቆምኩኝ፣ ተቆረጥን። መትቻት ነው የቆምኩት። አስቢ ይደገም ተባለ። ፒስ ብለን በሁለተኛው መታት አለው ጆሮ ጌጡ አልወለቀም፣ መገረጃ ውስጥ ገባ። አይቼዋለሁ ሲኑ ነው እንዴ ነው ያልኩት። መገረጃ ውስጥ ገባ። ኮሜንት የዛን ጊዜ ምን ያህል እንደጠላት ያወቅት እሱ እና አሁን እጅ ይባረክ ትዳር ይውጣል መንገድ የተቃና ይሁን ምናምን አረበስማ። እኔም እንትና በጣም በጥፊ መጥቶኝ ማለት ነው ጁኒየር እጅን ቁርጥማት አይንካው አለ እንደዚህ አይነት ነገርና ሜቢ እሱ ነው ይጨንቃል። ኖርማሊ ሲታይ ኖርማል ሊመስል ይችላል፣ ካለፈ በኋላ ላይ ያስቅ ይችላል ምናምን፣ ግን ሲሰራ ቀላል አይደለም። ካራክተር ነውና ከባድ ነው።
እንደዚህ ተጨንቀው ነው በጥፊ የሚመቱ እንዴ? እስኪ እሺ አይ የሆነ ጥያቄ አለኝና ታውኩት ማለት በኋላ ላይ እጠይቃለሁ። ኦኬ በኋላ እዚህ ምድር ላይ ቅድሚያ የምትሰጠው ነገር ምንድነው? ምድር ላይ ቤተሰብ ምድር ላይ ያረጋግጥኩሽ ፈጣሪ የለም። አይ ምድር ላይ ነው ያልኩት። ቤተሰብ እሺ። በዚህ አጋጣሚ ቤተሰቦች እንዴት ትገልጻቸዋለህ? የኔ ቤተሰቦች ጀግኖች ናቸው። ጀግኖች ናቸው ማለት ምንም አይነት ነገር በስራ ይደግፉኛል፣ ያበረታቱኛል። ማለት ከዚህ በፊት ስናገር ሰምተሽ ከሆነ ብዙ ስራ ሰርቻለሁ። እኔ ብዙ ንግድ ሰራ ነበር፣ አልሙኒየም ሰራ ነበር፣ ሳይት ላይ ምናምን ፕሮሞሽኖች ሰራ ነበረ። እንደዚህ ብራንድ አምባሳደር ሆኜ ምናምን ሰርቻለሁ። ሆቴሎች ላይ ማኔጅመንት ላይ ሰርቻለሁ፣ ሱፐርቪዥን ላይ ሰርቻለሁ ምናምና ሁሉም ስራ የተለያየ ባህሪ ያለው የሚያስመስልሽ አለ፣ የሚያሳድርሽ አለ ምናምን ምናምንና ወጥተው እስከ መቀበል ድረስ ነው። እንኳን እንደዚህ አትስራ እንደዚህ አታድርግ ምናምን ማለት ቀርቶ ወጥተው እስከ መቀበል ድረስ። አሁን እንግዲህ በሳምንት 5 ቀን 6 ቀን ውጭ እያደርኩ ነው ያሉት። ስቲል ሰፖርት ያደርጉኛል ማለት እንደዛ ቤተሰብ እንደዚህ አታድርግ አታምሽ እንደዚህ ራስን ጠብቅ መምከር ያለባቸው እንደ እናት እንደ አባት ይመክሩኛል። ከዛ በዘለለ ግን በእያንዳንዱ እርምጃ ከጎኔ ነው ያሉት እና አሁን አይደለም ከድሮ ጀምሮ ማለት በመማረው ትምህርት በምኔ ብቻ እግዚአብሔር እድሜና ጤና ይስጣቸው። ምንም አጉድሎብኝ አያውቁም። እግዚአብሔር ይመስገን። ደስ ይላል። አንተም ብዙ የምፈልገውን ነገር እንድታደርግላቸው ፈጣሪ ይርዳ። አሜን። የትንሽ ሰው ምርቃት ይደርሳል። አዎ ይደርሳል። ትንሽ ሰው ነው ያልኩት። እሺ ይደርሳል እኮ። አዎ እሺ ትናንትህን ዛሬህንና ነገህን እስኪ ገለጻ ማለት ትናንቴ እንደዚህ ነበር፣ ዛሬ እንደዚህ ነኝ፣ ነገ ደግሞ እንደዚህ ጠብቀዋለሁ ብለህ ማለት ነው። እንጃ እኔ ያው የሚያወዛግብ ጥያቄ ነው። ትላንትና ላይክ የሆነ ነገር ለማስተካከል የሆነ ሀስል ሲያደርግ ምናምን ነገር የነበረ ሰው ነው። አሁን እየፈለግኩኝ ያለሁትን ነገር ሰምሃው ሙሉ ለሙሉ አይደለም ሰምሃው አሟልቼ ፈጣሪ ገብቶኝ እየሰራው የተንቀሳቀስኩኝ ሀሳቤን እያሳካው ላይክ ሰምሃው እያሳካው ቢሆንም በደንብ ደግሞ እቅድ እያደረግኩኝ ያለሁበት ጊዜ ነው። ነገን ደግሞ ዛሬ ላይ ያሰብኩት እቅዴ መሬት ላይ ወርዶ ተሳክቶልኝ ነው ራሴንም ያው ፈጣሪ ጨመርበት። እሺ ሳዶር እናመሰግናለን። 18 ጥያቄዎችን መሰለኝ 18 ጥያቄዎችን ጠይቄያለሁ። ክፉ ነሽ። በፍጹም በጣም አመሰግናለሁ። ያልመለስካቸው ጥያቄዎች እንዲኖሩ ፈልጌ ነበር ግን ሁሉንም መልሰሃል። በጣም አመሰግናለሁ። እናንተም እስከዚህ ሰዓት ድረስ ቁጭ ብላችሁ ስለተከታተላችሁኝ በጣም አመሰግናለሁ። ደግሞ እንጠይቃለን፣ ምሩንም እናፋጥጣታለን። ለየት ያሉ ጥያቄዎች እንድጠይቅላችሁ የምፈልጉትን ከስር ጻፉልኝ። እንወዳችኋለን። ቴንክ ዩ መቻችሁ።